የማያበላሽ ወሬ አሪፍ ነው ሶ ስለ እድሜ ብናወራ ደስ ይለኛል እድሜ ከእድሜ ጋር ተገናኝቶ የሚመጡ ለውጦች አሉ በወንድም በሴት ሶ ያ ደግሞ ከብሬን ጋር በተገናኘ actually እስከ 25 አመት ነው አይደለ ዴቨሎፕ ሆኖ ያልቃል የሚባለው እና ያ እውነት እስከ 25 አመት ብቻ ነው የሚያልቀው I'm not neuroscientist አይደለሁም enthusiast ነኝ neuroscience enthusiast ነኝ ወይም አንባቢ or neuroscience በጣም ከሚመቻቸው ሰዎች ውስጥ ነኝ so mostly develop የማድረግ ነው እንጂ የሰው ልጅ እስከ ለተሞቱ ድረስ ዴዲኬሽኑ ካለ መለወጥ ሪዋየር ማድረግ እንደ አዲስ አስተሳሰቡን ማንቸት መቀየር ይችላል ግን ደግሞ ወረድ ነው የሄደ ቁጥር ግን the harder it gets ወይም እየጠነከረ እየከበደ ይሄዳል ነው በሄደ ቁጥር እየከበደ ይሄዳል ለውጥን የማስተናገድ ፍላጎትህም አቅምህም ኢነርጂም ሜንታሊቲው ምናምን እየዘጋ ነው የምንሄደው እሱ ግን ስቲል የ50 ዓመትም ሰው ሆነ ያ ታፍ የሆነ እንትኑ ካለ ስትሮንግ የሆነ ምክንያት ካለ ከኋላ መለወጥ ይቻላል ግን ይቀንሳል ቻንሱ ናይስ 30 ስንሞላ ምን ይቀየራል ቁጥሩ ነው 30 ከባድ እድሜ ነች ከጓደኞቻችን ጋር ምን ስከባት በምክንያት እንደ ቀልድ በቃ 30 ገባን አይደል ያ ድሮ 30 ትልቅ ነበር በነገራችን ላይ I don't know ልጅ ሆነ ምናምን 30 አመት ሰው ትልቅ ነው የሚመስለው ስትደርስበት ግን እንደዛው ነው ግን አክቹሊ ህይወት ላይ በብዙ መንገድ ትቀየራለህ 30 አመት ይዞብህ የሚመጣው በጣም ብዙ ነገር አለ ለኃላፊነት ታጫለህ አይደል ያ በደንብ መመዘኛህም ነው 30 አመት ሞልቷል ምን አረክ ህይወት ላይ ሰው ኮንሺየስሊ አንኮንሺየስሊ በቃልም ያለ ቃልም ይጠይቃል እንጥያቄ ተረዳህ እንደ ድሮ አሁን ልጅ ነው ተማሪ ነው ምናምን የለም ምን ያረክ ነው ይላል አባትህ ማያተህ እንደው ላንተ አዝነው በቃል እንኳን ባይጠይቁ በሆነ ነገር ሲመዝንህ ታየዋለህ ኤግዛክትሊ አንተ ራስህ ቁጭ የምትልባቸው ጊዜያቶች እየበዙ ይሄዳሉ ራስን ታየዋለህ ምንድን ያረኩት